ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በግንቦት ወር መጨረሻ በቤተ መንግስት በተካሄደ ጥብቅ ሚስጥራዊ ስብሰባ ላይ አብይ አህመድ በጠራው ልዩና ሚስጥራዊ ስብሰባ ላይ የደህንነት ሚኒስትሩ ሬድዋን ሁሴን፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ጀነራል ሹማ አብደታና ሌሎች የሪፐብሊካን ጋርድ አመራሮች የተሳተፉ ሲሆን ለጊዜው በስም ያልተጠቀሱ የሰራዊቱና የደህንነት መስሪያ ቤቱ ከፍተኛ ባለስልጣናትም እንደተገኙ ተመልክቷል። በዚሁ ስብሰባ ላይ አብይ አህመድ በውስጣችን ጠልፈው ሊጥሉን እየሰሩ ያሉ አመራሮች አሉ። በአጠቃላይ በብልጽግና ፓርቲ በተናጠልም በኦሮሚያ ብልጽግና ውስጥ የኔን ከስልጣን መወገድ ግብ አድርገው ሴራ የሚጎነጉኑ እንዳሉ እናውቃለን ሲል የተናገረው አብይ አህመድ ከምዕራባውያን ጋር የሚዶልቱ በሚል የከሰሳቸው የፓርቲውና ከፓርቲው ውጪ የሚገኙ አንዳንድ ሰዎች እንዲጠነቀቁ ነግረናቸዋል። ቀጣዩ ስራችን አርፈው የማይቀመጡ ከሆነ እርምጃ እንወስድባቸዋለን በማለት መግለጹም ነው ለመረዳት የተቻለው። የምናደርጋቸው ስብሰባዎች፣ ሚስጥራዊ ውይይቶች ገና ከመቀመጫችን ሳንነሳ በጠላቶቻችን እጅ እየገቡ ነው ያለው አብይ አህመድ አንዳንዱ የተሰጠውን ኃላፊነት የማይረዳና መቋጠሪያ የሌለው፣ ሌላው ደግሞ ለጊዜው ከኛ ጋር ቢመስልም ከጠላት ጋር የሚሰራና የኛን ውድቀት የሚመኝ ነው። አንዳንዱ ደግሞ በጥቅም ተገዝቶ ለሆዱ የሚኖር ስለሆነ ሚስጥራችን እየባከነ እያዳከመን ነው ሲል በቁጣ ሆኖ ሲናገር እንደነበረ ነው የተገለጸው። አብይ አህመድ የሚመራው መንግስት የገባበትን ፈተና በዝርዝር ሲያስረዳ የኑሮ ውድነት፣ የዶላር እጥረት፣ የበጀት ጉድለት፣ የኢንቨስተሮች ከሀገር እየሸሹ መሆናቸው እጅግ አደገኛ ችግር ውስጥ እንደከተተው በግልጽ ተናግሯል። በአጠቃላይም በኢኮኖሚው ዘርፍ መጠነ ሰፊ አደጋዎች እንደተከሰቱ የተናገረው አብይ አህመድ ለመጠገንም ሆነ ለማስተካከል የሚያስችሉ እድሎች እየጠበቡ መምጣታቸውን ተስፋ በመቁረጥ ስሜት ውስጥ ሆኖ ሲናገር እንደነበርም ተመልክቷል። የሀገሪቱን የጸጥታ ሁኔታ በተመለከተም በአማራና በኦሮሚያ ክልሎች ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን፣ መንግስት የመቆጣጠር አቅሙ እየተዳከመ መሆኑን ያነሳው አብይ አህመድ መከላከያ ሰራዊቱ የጸጥታውን ችግር ለመቅረፍ የሚያስችል አቅምና ጥንካሬው እየላላ እንደሆነም አመልክቷል። የጸጥታውና የኢኮኖሚው ቀውሶች የሀገሪቱን ገጽታ ማበላሸታቸውን በመጥቀስ በዚህም ዲፕሎማሲው ግዙፍ ችግር ውስጥ ገብቶብናል ሲል ተናግሯል። አብይ አህመድ በግልጽም ኢትዮጵያ ከምስራቁም ሆነ ከምዕራቡ ዓለማት ተገላለች ብሏል። እርዳታም ይሁን ብድር የማግኘት እድል እጅግ አስቸጋሪ እየሆነ እንደመጣ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ብድር ለመስጠት በሰብአዊ መብት ስም ያስቀመጡት ቅድመ ሁኔታ ፈተና እንደሆነ ነው አብይ አህመድ ያነሳው። አሁን የተለያዩ የዓለም አቀፍ ተቋማትና ዲፕሎማቶች በድፍረትና በንቀት መንፈስ ሆነው የሽግግር መንግስት መመስረት እንዳለብን ማሳሰብ ጀምሯል ሲል አብይ አህመድ በቁጭትና በንዴት ሆኖ መናገሩም ተሰምቷል። የሽግግር መንግስቱ አጀንዳ የአሜሪካና የአውሮፓ ቢሆንም ሩሲያና ቻይና ሊረዱን አልቻሉም። ከቅርብ ጊዜ ወዲህ ከኛ ቀጠና እጃቸውን መሰብሰብ ጀምረዋል። ፊታቸውን ማዞር ከጀመሩ ውለው አድረዋል ብሏል አብይ አህመድ በቤተ መንግስቱ ሚስጥራዊ ስብሰባ ላይ። እንደ ፓርቲና እንደ መንግስት እጅግ ከባድ በሆነ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ፈተና ውስጥ እንገኛለን። የህልውና አደጋ ተጋርጦብናል። በግልጽ ተነጋግረን ጨከን ያሉ እርምጃዎችን መውሰድ ይገባናል ሲል አብይ አህመድ መድረኩን ለተሳታፊዎቹ ውይይት ክፍት ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ ከለማ መገርሳና ጀዋር መሐመድ ጋር ሆኖ ብልጽግናን ለማፍረስ እየሰራ ያለ አመራር ኦሮሚያ ብልጽግና ውስጥ እንዲሁም በፌዴራል ሚኒስትርነት እየሰራ ያለ አለ ሲል ማንን ለመግለጽ እንደሆነ በግልጽ የታወቀ ነገር የለም። ከምዕራባውያን ጋር የሚዶልቱ ከሲአይኤ ጋር ግንኙነት ያላቸው እንዳሉ የደረስንባቸው ሰዎችም አሉ። ውስጣችን ሆነው የሚያደሙንን የጭቃ ላይ እሾኮችን በቅርቡ እርምጃ እንወስድባቸዋለን ሲል ማስጠንቀቁንም የስብሰባውን ሂደት ካደረሱን ምንጮች መረጃ ለማወቅ ተችሏል። በዚህ ስብሰባ ላይ የተገኙት የደህንነትና የሚሊተሪ አመራሮች የሰራዊቱን ምልመላ በስፋት
በማከናወን በተለይ በአማራ ክልል ላይ የመጨረሻውንና የማያዳግመውን ጥቃት መፈጸምና ፋኖን ማጥፋት እንዳስፈላጊነቱ በአገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ በመደንገግ ፋኖን ሸኔንና አልሸባብን መደምሰስ የሚሉ የውሳኔ ሐሳቦች ቀርበው በአማራ ክልል አስቸኳይ ጊዜ አዋጁ ለህዝብ ሳይገለጽ እንዲቀጥል በመስማማት ስብሰባው መጠናቀቁን ነው አንከር ሚዲያ ባገኘው መረጃ ላይ የተመለከተው። አማራ ክልል የፋኖ ኃይሎች በአገዛዙ ላይ እየሰነዘሩ ያለው ጥቃት አሁንም ተጠናክሮ ቀጥሏል። በሌላ በኩል የአማራ ክልል ካቢኔም በሙሉ ተበትኖ አዳዲስ ባለስልጣናት ወደ ኃላፊነት መምጣታቸው ታውቋል። በተለያዩ አካባቢዎችም ብልጽግና ሹምሽር እያካሄደ እንዳለ ይነገራል። በደቡብ ኢትዮጵያ ክልል በርካታ ባለስልጣናት ቁልፍ አስረክበው ቤታቸው እንዲቀመጡ መታዘዙም ታውቋል። በአማራ ክልል ከወቅቱ አጠቃላይ የትግል እንቅስቃሴ ጋር በተያያዘ የአብይ አህመድ አገዛዝ የአረጋ ከበደን ካቢኔ ፍጹም እምነት የማይጥል መሆኑን በማሳየት በርካታ ባለስልጣናቱን ማንሳቱ ነው የተገለጸው። በአማራ ፋኖ የሚደረገው ትግል ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎ፣ በሸዋ የሚደረገው ተጋድሎ በበርካታ የአገዛዙ መዋቅር ላይ ኪሳራ በማድረስ እንደቀጠለ ነው የምናገኛቸው መረጃዎች የሚያመለክቱት። በሌላ በኩል በሰራዊቱ ውስጥ እየተጠናከረ የመጣው ተቃውሞ ለአብይ አህመድ አገዛዝ ብርቱ ፈተና ሊሆን ይችላል ተብሎ ነው እየተጠበቀ ያለው። በአማራ ክልል ስላለው ወቅታዊ ሁኔታ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ከአውደ ውጊያ መረጃዎች እንጀምራለን። ምን አለ በአማራ ክልል በዛሬና በትላንትና ዕለት የተደረጉ ውጊያዎች? መሳይ አመሰግናለሁ። አማራ ክልል በተለያዩ አካባቢዎች ከፍተኛ ውጊያ እየተደረገ ውሏል። በአንዳንድ ቦታዎችም ላይ ለአራትና ለአምስት ቀን የቀጠሉ ውጊያዎች እየተካሄዱ እንደሚገኝና በተለይ በምዕራብ ኢትዮጵያ አካባቢ ወይንም በምዕራብ ጎንደር አካባቢ በተማ ወረዳ በቅርብ ርቀት በሚገኙ ከተሞች ለአራተኛ ተከታታይ ቀናት ውጊያ እየተደረገ እንደሆነና ዛሬም ይህ በአራተኛ ቀን የቀጠለው ውጊያ በሱዳን ድንበር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር 2 ካራማራ ክፍለ ጦር ከአገዛዙ ጦር ጋር ባደረገው አስጨራሽ ውጊያ የቀጠናው አድማ ብተና አዛዥን ጨምሮ የፖሊስ ኮሚሽኑ የወረዳው ፖሊስ ኮሚሽን እንዲሁም በርካታ የአገዛዙ ጦር አመራሮችና ተዋጊዎች መገደላቸውን ለማወቅ ተችሏል። እንግዲህ በሽንፋ ከተማ የተጀመረው የማጥቃት እንቅስቃሴ የካራማራ ክፍለ ጦር ወደፊት እየገፋ ከመተማ የመጣውን የመከላከያ ሰራዊት እየመለሰ እንደሚገኝና በመከላከያ ሰራዊቱ አልችል ያለው አሁን በአዲስ መልክ በዛ አካባቢ የተደራጀው የጸረ ሽምቅ ኃይል ተብሎ ከአድማ ብተና በተለየ ሁኔታ አካባቢን በደንብ የሚያውቁ ኃይሎችን ጨምሮ ከፍተኛ የሆነ ውጊያ ለማድረግ እንቅስቃሴ ቢያደርግም በካራማራ ክፍለ ጦር ተመቶ ተመልሷል። በዛሬው ዕለት ብቻ እንኳን በተደረገው ውጊያ በተራ ተዋጊዎች እንኳን 35 ናቸው የተገደሉት። ከ40 በላይ ቁስለኛ መደረጋቸውን ነው መረጃዎች የሚያመላክቱት። በከባድና የቡድን መሳሪያ የተጀመረው ውጊያ በዛሬው ዕለት ወደ ጨበጣ ውጊያ ተቀይሮ መሳፍንት የተባለ የቀጠናው አድማ ብተና አዛዥን ጨምሮ የጸረ ሽምቅ እና የብአዴን አመራሮችን ጨምሮ በውጊያው እንደተገደሉ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ከሳምንታት በፊት በደቡብ ጎንደር በርካታ ወረዳዎችን ያጣው የአገዛዙ ጦር ተመልሶ እነዚህን አካባቢዎች ለመያዝ በተለይ በዋናነት በዛ አካባቢ ጠንካራ ክፍለ ጦር የተባለውን 77ኛ ክፍለ ጦር ወደ እስቴና ወደ ተለያዩ የደቡብ ጎንደር ወረዳዎች ከደብረ ታቦር እየተንደረደረ ለማጥቃት እንቅስቃሴ ያደረገ የመንግስት ኃይል በደቡብ ጎንደር ዞን እስቴ ወረዳ ሾላክና ቆማ ፋሲለደስ በተባለ ቦታዎች ላይ ከፍተኛ መከላከል ገጥሞት እየተመታ እንደሚገኝና በዚሁ አካባቢ ከባለፈው ሳምንት በተደረገው ውጊያ ሰራዊቱን አስደምስሶ ቦታዎችን ለፋኖ ኃይሎች አስረክቦ የወጣው የአገዛዙ ጦር ዛሬ ጠዋት የተነጠቀውን ቦታ መልሶ ለመቆጣጠር ከባድ ውጊያ ከፍቷል። ነገር ግን የፋኖ ኃይሎች ይሄ የመጣውን ኃይል በተለይ በእነዚህ ሁለት ሾላክና ቆማ ፋሲለደስ በሚባሉ አካባቢዎች በደንብ አድርገው መክተው በመመለስ በኋላም በማጥቃት ወደ መጣበት ደብረ ታቦር እንዲመለስ ማድረጋቸውን አስታውቀዋል። ይህ በእንዲህ እንዳለ በዚሁ በደራ ወረዳ አቅራቢያ በተለይ በገላውዲዮስና አረብ ገበያ በተባሉ ከተሞች ዙሪያ ከባድ ውጊያ እየተደረገ ሲሆን የመጣው
የ77ኛ ክፍለ ጦር 4 ሬጅመንት ኃይሉ ተመቶ መመለሱንና ይሄ በተለይ ሜጀር ጄኔራል ውባንታ ባተኮር ጣና ገላውዲዮስ ክፍለ ጦር ነው በዚህ በሁለቱም ከተሞች ላይ በግላውዲዮስና በአረብ ገበያ ላይ መክቶ መመለስ የቻለው። ይሄን በተመለከተ በርካታ ቁጥር ያለው የሰራዊቱ አባላት መደምሰሳቸውን ተከትሎ ዛሬ ከሰዓት በኋላ መኮድ ግቢ ውስጥ የብልጽግና ስራ አስፈጻሚ ከወታደራዊ ጀነራሎች ጋር በደብረ ታቦር እየተደረገ ባለው ውጊያ ከፍተኛ ሽንፈት ስለገጠመው መኪኖች ተቃጥለዋል። በጣም በርካታ ሰራዊት እጅ ሰጥቷል። በርካታ ኃይሉ ተደምስሶበታል። የ77ኛ ክፍለ ጦር ይህንን ለምን እንደዚህ አይነት ችግር ተፈጠረ በማለት የብልጽግና ስራ አስፈጻሚ በመኮድ ስብሰባ እንደተቀመጡ ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በሰሜን ሸዋ የአማራ ፋኖ ህዝባዊ ድርጅት ኃይል የሆነችው አፄ አምደ ጽዮን ኮር በተለይ የ7 የአገዛዙ አየር ወለድ ክፍለ ጦር ዛሬ ከንጋቱ 12 ሰዓት ላይ በኤፍራታና ግድም ወረዳ መሽጎ በነበረው የ103ኛ አየር ወለድ ክፍለ ጦር ላይ የተጠና ጥቃት በመፈጸም ከፍተኛ ጉዳት ማድረሱን ተገልጿል። ይሄ የተመታው የ103ኛ ኮር ከበባ በመፈጸሙ ምክንያት እና መውጣት ባለመቻሉ ምክንያት ከከሚሴ የኦሮሚያ ልዩ ዞን የአድማ ብተናና የሚኒሻ ኃይሉን ወይም አጠቃላይ የታጠቀ ኃይሉን እገዛ ለመስጠት ከፍተኛ ቁጥር ይዞ ወደዚህ አካባቢ የተንቀሳቀሰ ቢሆንም ብርቂቶ ከተባለ ቦታ ላይ 7 ክፍለ ጦር ተመርቶ ከፍተኛ ጉዳት እንደደረሰበትና ለሱን መረጃዎች ያመላክታሉ። በይፋት ቀጠናዎች በአገዛዞች መካከል ከባድ ውጊያ እየተደረገ ሲሆን በተለይ በመራቤቴ ወረዳ የአገዛዙ ጦር የፋኖ ይዞታዎችን ለመንጠቅ በርካታ ጦሩን እያንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ ወታደራዊ ጠቀሜታ ይዞታዎችን መቀማት አለመቻሉን ያመላክታል። በተያያዘ ዜና በዚሁ አካባቢ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ዛሬ በተጉለት ቀጠና በሞጃና ወደራ ወረዳ ከመከላከያ ኃይል ጋር ባደረገው ውጊያ ከፍተኛ ጉዳት ማድረሱን ተገልጿል። የተመታው የአገዛዙ ጦር ወደኋላ ማፈግፈጉን ተመላክቷል። ከፍተኛ ቁጥር ያለው መከላከያ ኃይል የሞተና የቆሰለ ሲሆን ይሄን የሞተና የቆሰለ ኃይል አስክሬንና የቆሰሉ ኃይሎችን ይዞ መራቤቴ ቀጠና መሸሸት መቻሉን ተገልጿል። ይህ በእንዲህ እንዳለ በጅሩም አካባቢ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ የመከላከያ ሰራዊት ከፍተኛ ሰራዊት ይዞ በ3 አቅጣጫ ተንቀሳቅሶ የነበረ ቢሆንም የፋኖ ኃይሎች በወሰዱት መልሶ ማጥቃት ከ40 በላይ የመከላከያ ሰራዊትን እና 5 ሚኒሻ አባላት በድምሩ 45 የመከላከያ የአገዛዙን ጥምር ጦር መደምሰሳቸውንና 25 የመከላከያ አባላትን እንዲሁ የቆሰሉና 8 የሚኒሻ አባላት የቆሰሉ ሲሆን በድምሩ 33 የአገዛዙ ጥምር ጦር መቁሰላቸውንና ከቦታው መሸሸታቸውን ታውቋል። በዚህ ሞትና ቁስለት የደረሰበት ኃይል የሻምበል አመራሮችን ጨምሮ ከፍተኛ ቁጥር ያለው የጦር መሳሪያ መማረኩንና የመቶ መሪዎች የሻለቃ መሪዎች በምርኮ መያዛቸውንና በተደረገው ውጊያም ከፍተኛ የሆነ የተተኳሽ የጥቁር ክላሽና የስናይፐርና የብሬን ምርኮ ማግኘቱን የአፋባሃ አሳምነው እዝ አስታውቋል። ይህ በእንዲህ እንዳለ በጎጃም ቀጠና በጃዊ መተከል ከትናንት ጀምሮ የጀመረው ውጊያ አሁንም ዛሬ ተጠናክሮ የቀጠለ ሲሆን በተለይ በጃዊ ወረዳ ብሔራዊ ሰዋታምና ማንቡክ በተባሉ ከተማው አቅራቢያ ከፍተኛ ውጊያ ተቀስቅሶ በመከላከያ ኃይልና በዛው አካባቢ የሚንቀሳቀሱ የፋኖ ኃይሎች መካከል ጦርነት እየተደረገ እንደሆነና የፋኖ ኃይሎች ማጥቃት መሰንዘራቸውን የመከላከያ ኃይል እየተከላከለ እንደሚገኝ ነው መረጃዎች የሚያመላክቱት። በትናንትናው ዕለትም እንዲሁ ደብረ ማርቆስ ከተማ ተነስቶ ወደ የጁቤ ሊሄድ የነበረው የአገዛዙ ጦር የጁቤ መገንጠያ ከተባለው ወይም ከደብረ ማርቆስ ከተማ 7 እና 6 ኪሎ ሜትር ርቀት ላይ ብትገኘው የጁቤ ከተማ መገንጠያ ላይ የፋኖ ኃይሎች መክተው መመለሳቸውንና የተገኘውም ድል እጅግ በጣም ከፍተኛ እንደሆነ አያይዘው ገልጸዋል።